ሰላም ጤና ይስጥልኝ። ዛሬ የማሳያችሁ በቀላል መንገድ እንዴት ፖፕ ላይቭን በቀላሉ እንዴት እንደምታወርዱ ነው። ሊንክ ሲላክላችሁ ለሚያስቸግራችሁ ኢንቫይት ተደርጋችሁ ብዙ ጊዜ የምትቸገሩ ልጆች ለእናንተ ጥሩ መፍትሄ ይመስለኛል። እንትን ላይ ትገባላችሁ፣ ፕሌይ ስቶር ላይ ገብታችሁ እንደዚህ ፖፕ ላይቭ ብላችሁ ትጽፋላችሁ ማለት ነው። እና ፖፕ ላይቭ ያው ከታች ያመጣላችኋል ራሱ። እኔ ኦልሬዲ ስላወረድኩትኝ ኦፕን ነው እዚህ ጋር። እናንተ ጋር ግን ኢንስታል ነው የሚመጣው። ክሊክ እናደርገዋለን፣ እንገባለን። ከዛ እንደዚህ የተለያዩ አማራጮችን ይሰጠናል። ከፈለጋችሁ በጉግል፣ በኢሜይላችሁ፣ በፌስቡክ፣ በቲክታክ፣ ኢንስታግራም ካላችሁ በኢንስታግራም እንዲሁም በስልክ ቁጥራችሁ መግባት ትችላላችሁ። እዚች ጋር ያለችዋን ክሊክ አድርጋችሁ ኢሜይል ትመርጣላችሁ። ያው በፈለጋችሁት እናንተ በምርጫችሁ ማለት ነው። እኔ ግን ለጊዜው በኢሜይል ላሳያችሁ። ያው እንትን እያለ ነው። በዚህ መልኩ ያው ከኢሜይል የወሰደውን ስምና እንትን እዚህ ጋር አምጥቶልኛል ራሱ አውቶማቲካሊ። ሎኬሽኔም ያው ያለሁበትን ዲቴክት ስለሚያደርግ በራሱ እንትኑ ቦታዬን ስለሚያውቅ ራሱ ማለት ነው ፕላትፎርሙ ኦልሬዲ አውጥቶታል እዚህ ጋር። ካልሆነ ግን እናንተ የምትፈልጉትን ሀገር መቀየር ከፈለጋችሁ እናንተ በምርጫችሁ ባንዲራው የመጣበት ቦታ ላይ ክሊክ አድርጋችሁ ገብታችሁ የፈለጋችሁትን ሀገር መምረጥ እና ያላችሁበትን ቦታ ግን ያላችሁበትን ቦታ ነው የምትሰጡት። ለምን እናንተ ሌላ ሀገር አድርጋችሁ ብትሞሉት እንኳን እሱ ዲቴክት ያደርገዋል ያላችሁበትን ሎኬሽን እና ማወቅ ይችላል ማለት ነው። ከጊዜ በኋላ ይቀይርባችኋል። እና እዚህ ጋር ደግሞ ኢንቫይተር አይዲ ነው የሚለው። ኢንቫይት ያደረጋችሁን ሰው አይዲ በቀላሉ እንደዚህ እያስገባችሁ ፕላስ ደግሞ ያው ፕሮፋይል ፒክቸር ታስገቡለታላችሁ። እኔ ግን ያው ጀስት ለማሳየት ስለሆነ አሁን አልፈልግም ማስገባት። እንደዚህ በቀላሉ እነዚህን ፎርሙላዎች ከሞላችሁ በኋላ እድሜያችሁን ያው ኦፍኮርስ እድሜያችሁን ዓመተ ምህረቱ ምናምን መሙላት አይዘነጋም። የተወለዳችሁበትን ቀን ምናምን ፕሮፋይል ክሊክ አድርጋችሁ ፕሮፋይል ካልሞላችሁ በነገራችን ላይ አያስገባችሁም። ከዛ ሰብሚት ትሉታላችሁ በቀላሉ ማለት ነው። ስለዚህ በዚህ መልኩ በቀላሉ አውርዳችሁ ፖፕ ላይ በመጠቀም ትችላላችሁ ማለት ነው።